ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ሁለት ወሳኝ ነገሮችን ይዤላችሁ መጥቻለሁ። ኒውሮሲስ እና ካራክተር ዲስኦርደር እንላቸዋለን። በህይወታችን ኃላፊነት ከመውሰድ ጋር የተገናኙ በጣም ጠቃሚ ነገሮች ናቸው። እንግዲህ አንድ በአንድ ሁለቱንም እናያቸዋለን ማለት ነው። የመጀመሪያው ኒውሮሲስ ነው። ኒውሮሲስ ማለት በህይወታችን ከፍተኛ የሆነ ኃላፊነት መውሰድ ነው። ወይም ደግሞ ልንወስደው ከሚገባው የበለጠ ኃላፊነት መውሰድ። በእኛ ምክንያት የመጡ ችግሮች ይኖራሉ፣ በሌሎች ሰዎች ምክንያት ወይም ደግሞ ከኛ ቁጥጥር ውጭ በሆነ ምክንያት የመጡ ችግሮች አሉ ማለት ነው። ለነዛም ለሁሉም ኃላፊነት መውሰድ አለብን ብለን ስናስብ ኒውሮሲስ ይባላል። ኒውሮሲስ በዋነኝነት ከፍተኛ የሆነ ኃላፊነት መውሰድ ነው፣ ወይም ደግሞ ልንወስደው ከሚገባን የበለጠ ኃላፊነት መሸከም ማለት ሲሆን፣ ካራክተር ዲስኦርደር ማለት ደግሞ ኃላፊነታችን በአግባቡ አለመወጣት ወይም ደግሞ እኛ ልናደርግ የሚገባውን በሌሎች ሰዎች ምክንያት ክፍተቱ በሌሎች ሰዎች ምክንያት የተፈጠረ እንደሆነ፣ ይሄን ለማድረግ ፈልጌ ነገር ግን ያን እንዳላደርግ ሁኔታዎች አይፈቅዱልኝም፣ በሁኔታዎች በሌሎች ሰዎች በመንግስት ሊሆን ይችላል፣ እንዳጠቃላይ በሀገሪቱ በተለያዩ ነገሮች እያሳበብን ማድረግ ያለብንን ነገር ካላደረግን ይሄን ካራክተር ዲስኦርደር እንለዋለን ማለት ነው። ሁለቱም በተሳሳተ መንገድ ኃላፊነትን የምንወስድባቸው መንገዶች ናቸው። ልክ አይደሉም፣ ማስተካከል ይገባናል ማለት ነው። ኒውሮሲስ ራሳችን በጸጸት እንዲሁም ደግሞ ትርጉም በሌለው ወቀሳ ውስጥ በማድረግ ወደፊት እንዳንንቀሳቀስ አቅማችን እንዳንጠቀም ሲያደርገን፣ ካራክተር ዲስኦርደር ደግሞ ችግሮቻችን እንዳንመለከት በማድረግ ሁለቱም እንዳናድግ የሚያደርጉን እንቅፋቶች ናቸው።